የፖለቲካ ለውጡን ተከትሎ በሀገራችን ኢትዮጵያ እግሩን እየተከለ ያለው የፍትህ ስርዓት እንደምን ይገለጻል? በፍርድ ቤቶች የሚታዩ ክፍተቶች መንስኤዎቹስ ምንድናቸው? የዘርፉ ባለሙያዎች የፍትህ ስርዓቱ እንዲቃና መደረግ ይገባቸዋል የሚሏቸው የመፍትሄ ምክረ ሀሳቦች የትኞቹ ናቸው? ለእነዚህና መሰል ጥያቄዎች በትንታኔው መልስ ይገኝበታል። የተሻለ መረጃና የላቀ ግንዛቤ ባለቤት ለመሆን ኤንሲን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። መልካም ቆይታ። ከካንጋሮ ፍርድ ቤት ጉዞ ወዴት? የፍትህ ማሻሻያና የወይዘሮ መዓዛ ስንብት። ጠቅላይ ሚኒስትር አብይ አህመድ የሀገሪቱን የስልጣን ቁንጮ ከያዙ ጀምሮ አምርረው ከሚያነሷቸው ስር ሰደድ ሀገራዊ ችግሮች መካከል ሌብነትና ሙስና ዋነኛው ነው። ጠቅላይ ሚኒስትሩ በፍትህ ስርዓቱና በሌሎች የመንግስት ተቋማት ውስጥ የተንሰራፋው ሙስና ከኑሮ ውድነትና ከጦርነት እኩል የብሔራዊ ደህንነት ትልቅ ስጋት ነው ሲሉ መናገራቸው አይዘነጋም። በቅርቡ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያም ቀይ መስመር ያልነውን ቀይ ምንጣፍ እያደረጉት ነው ሲሉ ተደምጠዋል። በተለይም በፍትህ አካላት ውስጥ ያለው ከባድ ሙስና ከፍተኛ ውግዘት እያስተናገደም ቆይቷል። ዘርፉ በመንግስት ደረጃ እንዲህ ያለ ወቀሳና ትችት ደርሶበት አያውቅም። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም የጠቅላይ ሚኒስትሩን አቋም በመከተል በፍትህ ስርዓቱ ውስጥ የደረጀው ሙስናና የዳኞች ብልሹ ምግባር በከተማዋ ለመሬት ወረራና ለሌሎች ችግር መፍትሄ ለማበጀት እንቅፋት ሆኗል በሚል ሲናገሩም ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ስለ ሌብነትና ሙስና ደጋግመው ከተናገሩ በኋላ አዲስ ብሔራዊ የጸረ ሙስና ኮሚቴ ማቋቋማቸውም ይታወሳል። ኮሚቴው 7 ከፍተኛ የመንግስት የስራ ኃላፊዎች ያቀፈ ሲሆን የብሔራዊ ደህንነትና የጸጥታ አስተዳደር ኃላፊንና የፍትህ ሚኒስትርን በአባልነት አካቷል። እናም ጠቅላይ ሚኒስትሩ ሌብነትና ሙስና ሀገሪቱን ሊያፈርስ የሚችል ከባድ አደጋ መሆኑንም ተረድተዋል። የጸረ ሙስና ኮሚቴው ሳይውል ሳያድር ወደ ስራ በመግባት እርምጃ መውሰድ መጀመሩንም ሰምተናል። በቅርቡ በኦሮሚያ ክልል ከ100 በላይ ተጠርጣሪዎች መያዝ የዚሁ የጸረ ሙስና ትግል ጅማሩን የሚያሳይ ነውም ተብሏል። የወይዘሮ መዓዛ አሸናፊ ከስልጣን መልቀቅ። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ሆነው ለ4 ዓመታት ገደማ ያገለገሉት ወይዘሮ መዓዛ አሸናፊ በገዛ ፈቃዳቸው ስልጣን ለቀዋል። ምክትላቸው የነበሩት አቶ ሰለሞን አረዳም የወይዘሮ መዓዛን ፈለግ ተከትለው በፈቃዳቸው ስልጣን አስረክበዋል። እነዚህ 2 ከፍተኛ የመንግስት የስራ ኃላፊዎች ስልጣናቸውን የለቀቁበት ምክንያት እስካሁን ሚስጥራዊ ሆኖም ቀጥሏል። ወይዘሮ መዓዛ አሸናፊ የጠቅላይ ፍርድ ቤት ፕሬዝዳንት ሆነው ከመሾማቸው በፊት የኢትዮጵያ የህግ ባለሙያዎች ሴቶች ማህበርን በኃላፊነት መርተዋል። ማህበሩን በሚመሩበት ወቅት ታዲያ የህግ ክፍተቶችን እንዲስተካከሉ ብዙ ጥረዋል ተብለውም ይሞገሳሉ። ለአቅመ ደካማ ሴቶችም ነጻ የህግ ድጋፍና የጥብቅና አገልግሎት ሲሰጡ የነበሩ ባለሙያም ናቸው። ወይዘሮ መዓዛ በመንግስታቱ ድርጅት የአፍሪካ ኢኮኖሚክ ኮሚሽን የሴቶችና ህጻናት መብቶች የህግ አማካሪ ሆነውም ሰርተዋል። ከሁሉም በላይ ደግሞ የጠቅላይ ፍርድ ቤት ፕሬዝዳንት ሆነው ከተሾሙ በኋላም የሀገሪቱ የፍትህ ስርዓት እንዲሻሻል ከፍተኛ ጥረት ማድረጋቸውና ለፍትህ ማሻሻያው መውጣት የራሳቸው አሻራ ያኖሩ መሆናቸውንም ይነገርላቸዋል። ነገር ግን እሳቸው ኃላፊ ሆነው ያዋለዱት የ5 ዓመቱ የፍትህ ማሻሻያ ስትራቴጂክ እቅድም ተጨባጭ ፍሬ ነገር ግን መስጠት ሳይጀምር ምክንያቱ ባልተገለጸ ሁኔታ ስልጣናቸውን ለቀዋል። በእሳቸው ቦታ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር የነበሩት ቴዎድሮስ ምህረት ተሹመዋል። የጠቅላይ ፍርድ ቤቱ ምክትል ፕሬዝዳንት በነበሩት በአቶ ሰለሞን አረዳ ቦታ ደግሞ የጠቅላይ ፍርድ ቤት ዳኛ የነበሩት ወይዘሮ አበባ እምቢያለ ተተክተዋል። የ5 ዓመቱ የፍትህ ማሻሻያ እቅድና ትኩረቶቹ። ይሄው የፍትህ ማሻሻያ ስልታዊ እቅድ ከ2014 ዓ.ም እስከ 2018 ዓ.ም የሚዘልቅ ነው። ከባለፉት 4 ዓመታት ጀምሮ በበርካታ መስኮች ማሻሻያዎች እየተተገበሩ ይገኛሉ። ሀገር በቀል የኢኮኖሚ ማሻሻያ፣ ሀገር በቀል የፖለቲካ ማሻሻያ፣ ሀገር በቀል የውጭ ፖሊሲ ማሻሻያና ሀገር በቀል የፍትህ ማሻሻያ በሚል የተከፋፈሉ የለውጥ ስራዎች እየተሰሩ እንዳሉም ይታወቃል። ከነዚህ የማሻሻያ ስራዎች ውስጥ ታዲያ የብዙ ዘርፎች መሰረት ነው የሚባለው የፍትህ ማሻሻያ ላይ እናተኩራለን። ፍትህን ማሻሻልና ማዘመን ያስፈለገው ባለፉት 30 ዓመታት ብልሽት ሽቱን የወጣውን የህግና የፍትህ ስርዓት ለመለወጥ ነው። ህወሓት መሩ ኢህአዴግ ለ30 ዓመታት ያህል የሀገሪቱን ህግና ፍትህ ትቢያ በማልበስ የዜጎችን የፍትህ ጥያቄ ቀብሯል ተብሎም ሲወቀስ ቆይቷል። በፍትህ ተቋማት ውስጥ የነበረው ስር የሰደደው ሙስና ደግሞ ለዘርፉ መበላሸት አንዱ ምክንያት መሆኑን ባለሙያዎች ይናገራሉ። እነዚሁ ባለሙያዎች የፍትህ ሙስና ማለት ለዜጎች ፍትህን መከልከል ማለት ነው ይላሉ። በስነ ህግ እውቅና ልምድ የመጨረሻውን ደረጃ ማለትም ፕሮፌሰር ኤምራትስ የሚባለው ማዕረግ የያዙት ፕሮፌሰር አለማየሁ ገብረ ማርያም በሚኖሩበት ሀገር አሜሪካ ስለ ሀገራቸው ኢትዮጵያ ሲከራከሩና ሲጽፉም ኖረዋል። ፕሮፌሰር አለማየሁ የኢህአዴግ ዘመን የፍትህ አያያዝ ከገበያ ጋር ያመሳስሉታል። የዚያን ዘመን የህግና የፍትህ ስርዓት ጥቂቶች ብቻ የሚቆጣጠሩት ፍትህ የሚሸጥበትና የሚገዛበት ገበያ ነበርም ይላሉ። ይህ ሀሳቤም በህግ ተምሳሌታዊ ስያሜ የካንጋሮ ፍርድ ቤት የሚለውን አውዳዊ ትርጓሜ የሚይዝም ነው። ባለሙያዎቹ እንደሚሉት ይህ የካንጋሮ የህግ ስርዓት መርሆችና ድንጋጌዎች
ተጥሰው አሊያም ተጣመው በአንድ ወይም በሌላ መንገድ የተደራጁ ግለሰቦችና ቡድኖችን ለመጥቀምና በጠላትነት የተፈረጁት ደግሞ ለመጉዳት የሚሰራበት የህግ ሜዳ ነው። ለዚህም ነው ያን አስከፊ የፍትህ ስርዓት ለመቀየር አሁን ላይ ማሻሻያውን ተግባራዊ ማድረግ የሞት የሽረት ጉዳይ የሚሆነው። የፍትህ ማሻሻያው ዋነኛ ይዘቶች የ5 ዓመቱ የፍትህ ማሻሻያ ስትራቴጂክ እቅድ 3 ምሰሶዎችም አሉት። የመጀመሪያው ብቁ አፈጻጸም ኤፊሸንሲ ነው። ይህም የፍርድ አሰጣጥ ሂደቱን ፈጣን ከማድረግ ጋር የተያያዘም ነው። ሁለተኛው ደግሞ ጥራት ያለው ኳሊቲ የፍርድ ብያኔ መስጠት ነው። የእቅዱ ሶስተኛው ምሰሶ የፍርድ ቤቶች ተደራሽነት ወይም አክሰሲቢሊቲ የሚለው ጉዳይ ነው። ይህ ሶስተኛው የፍትህ ምሰሶ የፍርድ ቤቶችን ስራዎች በቴክኖሎጂና በሌሎች መንገዶች ለፍትህ ተገልጋዮች በቀላሉ ተደራሽ ማድረግን ያለመ ነው። ከእነዚህ የእቅዱ ትኩረቶች በተጨማሪም በፍትህ ተቋማት ላይ የቁጥጥርና ክትትል ዘዴን መዘርጋት የሚለውም ይገኝበታል። ግልጸኝነትና ተጠያቂነትን ማስፈን፣ የዳኞችን አቅም በትምህርትና በስልጠና ማሳደግ የሚሉትም በፍትህ ማሻሻያ እቅዱ ላይ ሰፍረዋል። የተስተዋሉ የፍትህ ጥሰቶች አልፎ አልፎ ከጸጥታ አካላት በኩል የታዩ ስርዓት አልባ የእስርና የአፈና ዘመቻዎች በሰፊው ተስተውለዋል። በተለይ ከባለፈው ዓመት 2014 ዓ.ም ጀምሮ ምክንያታቸው ያልታወቁ አፈናዎች፣ ግድያዎችና ውክቢያዎች ሲፈጸሙም ታይተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የ2014 ዓ.ም ሪፖርት ባወጣበት ጊዜም በመንግስት የጸጥታ ኃይሎች፣ በታጣቂዎች፣ በሌሎች አካላት አማካይነት የህግ ጥሰቶች መፈጸማቸውን መግለጹም ይታወሳል። በተለይ አፈና፣ ግድያ፣ አስገድዶ ማሰወር እንዲሁም ያለ ፍርድ ቤት ትዕዛዝ መያዝና ያለ ፍርድ አስሮ ማቆየት በስፋት የተፈጸሙ ጥሰቶችም ናቸው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን በሪፖርቱ መግለጹም ይታወሳል። የሚዲያ ሰራተኞችም የዚሁ ህገወጥ ድርጊት ሰለባ እንደነበሩም ኮሚሽኑ በሪፖርቱ አካቷል። ወታደራዊ አዛዦች፣ ማህበረሰባዊ አንቂዎች፣ የተቃዋሚ ፓርቲ አባላት፣ የፖለቲካ ተንታኞችና ጋዜጠኞች ላይ አፈናና ህገወጥ እስር ሲፈጸምም ነበር። በአማራ ክልል በፋኖ ላይ ተከፍቶ የነበረው ዘመቻም እንዲሁ የሚታወስ ነው። ህገወጥ ተግባር የፈጸሙ የፋኖ አባላትን ከመለየት ይልቅ በጅምላ ፈርጆ ማሰር ትክክል አይደለም በሚል በመንግስት ላይ ተቃውሞ ሲሰማ እንደነበርም እናስታውሳለን። ከዚህም በተጨማሪ ጀነራል ተፈራ ማሞ ታፍነው ታስረው የነበረ ሲሆን መያዛቸው የታወቀውም ዘግይቶ ነበር። የአማራ ልዩ ኃይል ምክትል ኮሚሽነር ኮሎኔል ቢሰጥ ጌታቸውም የመንግስት እስርን ካስተናገዱ ግለሰቦች መካከል አንዱ ናቸው። በፖለቲካ ትንተናው ዘርፍ ደግሞ ታዲዮስ ታንቱና መምህርቷና የፖለቲካ ተንታኟ መስከረም አበራ የዚሁ የመንግስት እስር ዘመቻ ሰለባዎች ነበሩ። ጋዜጠኞችን በተመሳሳይ ህግን ያልተከተለ እስራትን አስተናግደዋል። ሲሳይ ጎበዜ፣ ታምራት ነገራና ሰለሞን ሹምዬ ከታሰሩ ጋዜጠኞች ነበሩ። ሌሎች በርካታ ሰዎችም ተመሳሳይ ሁኔታን አስተናግደዋል። ይህ የመንግስት አፈናና ህገወጥ የእስር ዘመቻ ሀገሪቱን ይበልጥ የሚያናጋ አደገኛ አካሄድም ነው ተብሎ በብዙዎች ዘንድ መወገዙ ይታወሳል። እስካሁን የታዩ ፍትህ ነክ ለውጦች ባለፈው ዓመት በወርሃ መጋቢት በፍርድ ቤቶችና በፍርድ አሰጣጣቸው ላይ የደንበኞችን የእርካታ ምጣኔ የዳሰሰ የጥናት ውጤት ለህዝብ መገለጹ ይታወሳል። የዳሰሳ ጥናቱ በፌዴራል ጠቅላይ ፍርድ ቤትና በአሜሪካው ተራድኦ ድርጅት ዩኤስአይዲ አማካኝነት በትብብር የተደረገም ነበር። የጥናቱ ዓላማም በፍርድ ቤቶች አፈጻጸም ላይ የፍትህ ተገልጋዮችን አስተያየት በመሰብሰብ ለፍትህ ማሻሻያው ተጨማሪ ግብዓት ማድረግም ነው። የዳሰሳ ጥናቱ የተካሄደው በ17 የፌዴራል ፍርድ ቤት ቅርንጫፎች ሲሆን ሁለቱ በድሬዳዋ፣ 15ቱ ደግሞ በአዲስ አበባ የሚገኙ ናቸው። አስተያየት ከሰጡት መካከልም አብዛኞቹ የፍርድ ቤቶቹ ግልጸኝነትና አፈጻጸም መሻሻሉንም ገልጸዋል። የፍርድ ቤቶቹን የፍርድ ጥራትና ፍጥነት በተመለከተ ደግሞ 78 በመቶ የሚሆኑት ተገልጋዮች ደስተኞች መሆናቸውን ሲናገሩ፣ ቀሪዎቹ 22 በመቶ ደግሞ በፍርድ ጥራትና ፍጥነት ላይ አሁንም ችግር መኖሩን ጠቅሰዋል። ዳኞችን በተመለከተ በተሰበሰበው አስተያየት 90 በመቶ የሚሆኑት ደንበኞች ዳኞች ገለልተኛ ሆነው አስተናግደውናልም ብለዋል። ሙስናን በተመለከተ የተሰበሰበው አስተያየት ግን የችግሩን ጥልቀት ያመላከተም ነበር። 58 በመቶ የሚሆኑት አስተያየት ሰጪዎች በፍትህ ዘርፉ ላይ አሁንም ከፍተኛ ሙስና አለም ብለዋል። 46 በመቶ የሚሆኑት ደግሞ ከነበረው ሙስና አንጻር አሁን ላይ ቀንሷል ባይ ናቸው። እናም መንግስት ተጨማሪ የጸረ ሙስና ስልቶችን በመንደፍ ጭምር ትግሉን ጀምሮታልም እየተባለ ነው። ይህም ከፍትህ ማሻሻያ ትግበራው ጋር ተዳምሮ ለውጥ ያመጣል ተብሎ በብዙዎች ዘንድ ተስፋም ተጥሎበታል። የፍትህ ማሻሻያው ተስፋና ስጋት በባለሙያዎች እይታ በትልልቅ ዓለም አቀፋዊ የፍትህ ውሳኔዎች የሚጋበዙት የህግ ምሁሩ ፕሮፌሰር አለማየሁ ገብረ ማርያም ለግማሽ ክፍለ ዘመን ያህል የኢትዮጵያን የፍትህ አያያዝ ሲታዘቡና በጉዳዩ ላይ ሲጽፉ እንደኖሩም ይናገራሉ። የኢትዮጵያ ህዝብ ፍትህ ሊረጋገጥለት ይገባል በሚል ሲጽፉና ሲከራከሩ የቆዩት ፕሮፌሰር አለማየሁ ከባለፉት ጥቂት ዓመታት ወዲህ የተጀመሩ የለውጥ ስራዎች ጥሩ ጅማሬዎች ናቸው ይላሉ። በተለይም በፍትህ ዘርፉ ላይ የተጀመሩ የማሻሻያ ስራዎች ሊቀጥሉ ይገባል ይላሉ። ፕሮፌሰር አለማየሁ የኢትዮጵያ የ5 ዓመት የፍትህ ማሻሻያ እቅድ በጽሁፋቸው ዳሰውታል። ከእቅዱ ዓላማዎች ጀምረው እያንዳንዱ የእቅዱን ክፍሎችና ዝርዝር ሀሳቦች በጥልቀት መርምረውታል። ፕሮፌሰሩ የፍትህ ማሻሻያውን እቅድ የቀድሞውን ህይወት አልባ የነበረውን የፍትህ ስርዓት ለመለወጥ እድል አለው ይላሉ። የማሻሻያ እቅዱ ደረጃ በደረጃ ወደ መሬት ከወረደ
ከወረደ የኢህአዴግን ዘመን የካንጋሮ ፍርድ ስርዓት ታሪክ አድርጎ የማስቀረት አቅም ይኖረዋል ሲሉም ያክላሉ ፕሮፌሰር አለማየሁ። የፕሮፌሰሩ ተጨማሪ ምክረ ሀሳቦች። እኚሁ የህግ ምሁር በፍትህ ማሻሻያ ትግበራው ቢካተቱ ያሏቸውን ሀሳቦችም አካፍለዋል። ለአብነት ያህልም በእቅዱ ከተካተተው የቁጥጥርና የክትትል ዘዴ ጎን ለጎን ተጠያቂነትንና ግልጸኝነትን ለማስፈን የሚረዱ አካላትን ማዋቀር ጥሩ ይሆናል ይላሉ ፕሮፌሰሩ። በቁጥጥር መዋቅር ውስጥም ሲቪል ማህበራት ማካተት ተገቢ ነውም ብለዋል። ሌላኛው የፕሮፌሰሩ ምክረ ሀሳብ ከፍርድ ቤት ባለስልጣናት ሹመት ጋር ይያያዛል። የህግ ምሁሩ የፍርድ ቤት ባለስልጣናት ምደባ የፖለቲካ ሹመት መሆን የለበትም ይላሉ። የፍርድ ቤት ከፍተኛ የስራ ኃላፊዎች ከመሾማቸው በፊት ሙያዊ ብቃት ባላቸው ዳኞች የሚመረጡና የህግ ሙያ መለኪያዎችን የሚያሟሉ መሆን አለባቸው ሲሉም ይመክራሉ። በፍትህ ዘርፉ የሚታይ ፖለቲካዊ ሹመት፣ የኃላፊዎችና የባለሙያዎች አነስተኛ የደሞዝ ክፍያ፣ የማይመች የስራ ሁኔታና አካባቢ ሙስናን ከፍትህ ስርዓቱን ነቅሎ ለመጣል የሚደረገውን ጥረት የሚረብሹ ተጨማሪ ችግሮች በመሆናቸው ማስተካከያ ሊደረግባቸው ይገባል ሲሉ ይመክራሉ ፕሮፌሰር አለማየሁ። ከነዚህ በተጨማሪም ፍርድ ቤቶች የፍርድ አሰጣጥ ሂደቶች ለሚዲያ ክፍት መሆን አለባቸው የሚሉት ፕሮፌሰሩ ለህግ ዘገባ ያቀረበ ልምድ ያላቸው ጋዜጠኞችም የፍትህ ስርዓቱን በነጻነት እንዲፈትሹ ማድረግ ያስፈልጋል ሲሉ ሙያዊ ምክራቸውን አካፍለዋል። እኛም አሁን ላይ እየነፈሰ ያለው የሰላም አየር ሀገሪቱን ለመለወጥ ለሚሰሩ የለውጥና የማሻሻያ ስራዎች በር የሚከፍት በመሆኑ መሪዎችና ህዝቡ በትጋት መንቀሳቀስ አለባቸው እያለን ለዛሬ ያዘጋጀነውን ዘገባ በዚሁ ቋጨን። አብራችሁን ስለቆያችሁ ክብረት ይስጥልን። ቻናላችን ይህን ትልልቅ ሀገራዊ ጉዳዮችን እየተነተነ ለእናንተ ውድ ታዳሚያን ማድረሱን ይቀጥላል።